ይሄ የትሪፕ ኦነር አፕሊኬሽን ነው። ሶ ኮንቲኒው ዊዝ ጉግል እንላለን። ኮንቲኒው ዊዝ ጉግል ካልን በኋላ ያሉንን የጉግል አካውንቶች ሊስት ያመጣልናል። ሶ በእኔ ሳይን አፕ እያደረኩ ያለሁት በዚህኛው አካውንት ነው። ከዛ ይሄን ፓስ አደርግ ምን ያሳየኛል? ይሄ ኢሜይል አዲስ ነው። ስለዚህ ይሄ ኢሜይል አዲስ ስለሆነ ይሄ ሰው አዲስ ዩዘር ነው። ሶ I have to fill all this information. So ይሄን አስገባለሁ። ከዛ ስልክ ቁጥሬን አስገባለሁ። ኦኬ ከዛ ቲን ነምበር 00 እንደዚህ አስገባለሁ። ከዛ አይዲ ነምበሬን በፈለኩት ፎርማት አንጻር አስገባለሁ። ከዛ የገቨርንመንት አይዲ ፎቶ ያስፈልገኛል። ሁለተኛ ደግሞ ቢዝነስ ላይሰንስ እንደ ፎቶ አስገባለሁ ማለት ነው። ከዛ እነዚህን ኢንፎርሜሽኖች ሞልቼ ከጨረስኩ በኋላ እና ካረጋገጥኩኝ በኋላ ኮምፕሊት ሬጅስትሬሽን የሚለውን እንነካለን ማለት ነው። ሶ ኮምፕሊት ሬጅስትሬሽን ስንለው ይሄ አካውንት ሬጅስተር ተደርጓል፣ እኛ ሲስተም ላይ ገብቷል ማለት ነው። ስለዚህ ግን አፕሩቭ እስከሚደረግ ድረስ ዌይት ያደርጋል። ስለዚህ ፔንዲንግ አፕሩቫል የሚል አንድ ፔጅ ላይ ያሳየዋል። ሶ ሾርት ነምበር ይኖረናል። ወደዛ ሾርት ነምበር ኮል አድርጎ አፕሩቭ አድርጉኝ፣ ዶክመንቴን ይሉልኝ እና ቼክ አድርጉልኝ ማለት ይችላል። ግን ያኛው እስኪደርስለት ድረስ የድራይቨሮቼን ማስገባት ይችላለሁ ወይ ቬሂክሎቼን ማስገባት ይችላለሁ ካለ እሱንም እዚሁ ላይ ማኔጅ ማድረግ ይችላል ማለት ነው። ስለዚህ አድ ድራይቨር የሚለው ፔጅ ላይ የድራይቨሩን ስም በማስገባት እንደዚህ መጨረስ ይችላል ማለት ነው። የድራይቨሩ ኢሜል ካለው የድራይቨሩን ኢሜል ያስገባል። ከዛ የድራይቨሩን ስልክ ቁጥር እንደዚህ ያስገባል። ከዛ የድራይቨሩን ደግሞ ድራይቨርስ ላይሰንስ እሱንም ከኢሜጆች ውስጥ መርጦ እሱን ያስገባል ማለት ነው። እዛ እነዚህን ኢሜጆች አስገብቶ ከጨረሰ በኋላ የዚህን ድራይቨር ኢንፎርሜሽን አድ ሲለው የዚህ ድራይቨር ወደ ሲስተሙ ተመዘገበ ማለት ነው። ስለዚህ አሁንም ስቲል አካውንቱ ፔንዲንግ ነው። እኛ አፕሩቭ እስከሚደረግ ድረስ በአድሚኑ አፕሊኬሽን ተገብቶ አፕሩቭ እስከሚደረግ ድረስ እነዚህን እያየ ይጠብቃል ማለት ነው። ሶ እዚህ ጋር ቬሂክልም አድ ማድረግ ከፈለገ ቬሂክልም እንደዚሁ አድ ማድረግ የሚችልበት መንገድ አለ። ሶ በአድሚን ገብቼ ይሄኛውን ሰውዬ አንዴ አፕሩቭ ልበለው እና ቀጣይ ፔጅ ምን እንደሚወስድን እንየው። ኦኬ ሶ አሁን አፕሩቭ አደረኩት። ስለዚህ አሁን አፕሩቭ ተደርገሃል የሚል ሜሴጅ ተደውሎ ከተነገረው ቼክ ነው የሚለውን በተን አሁን መንካት ይችላል። ግን ቼክ ነው የሚለውን በተን ባይነካም ይሄ ሰውዬ ተመልሶ ሲመጣ በየአንድ ደቂቃ ውስጥ ቼክ ያደርጋል ሲስተሙ ነው። ስለዚህ ራሱ ወደ ሲስተሙ አፕሩቭ እንደተደረገ ፕሩቭ ሲያደርግ ያስገባዋል ማለት ነው። ስለዚህ አሁን ቀደም ያስገባውን ስም ማየት ይችላል። ስሙ እንደዚህ ነበር፣ ስልክ ቁጥር እንደዚህ ነበር ያስገባነው። አሁን ያሉትን ድራይቨሮችን ማየት ይችላል። እንደዚህ አይነት ድራይቨር ኢሜጅ ቅድም ያስገባሁት ኢሜጅ አለ፣ የድራይቨር ኢንፎርሜሽን ሁሉንም ነገር ማየት ይችላል ማለት ነው። ሶ አሁን እያንዳንዱ ፔጅ ላይ የሚሰሩትን ስራዎች አንድ በአንድ እናያቸው። ሶ ይሄ የመጀመሪያው የዳሽቦርድ ፔጃችን ነው። እዚህ ጋር ምን ያህል ቬሂክል እንዳለን ካውንት ያሳየናል። እዚህ ጋር ደግሞ ምን ያህል ድራይቨር እንዳለን ፔንዲንግ ጆብ ስንት እንዳሉ ያሳየናል። ከዛ በተጨማሪ ደግሞ ጆቦች ላይ አክሴፕት ስንደረግ እና ፔንዲንግ ላይ ስቴፕ ላይ እንደሆንን ሁሉንም ፔጆች እዚህ ጋር ያሳየናል ማለት ነው። ሶ አሁን አንድ ድራይቨር አዳርገናል። ሜቢ ቬሂክል ደግሞ አዳርገናል። እስካሁን ምንም ቬሂክል የለንም። የቬሂክል ኢንፎርሜሽን እናስገባ። ሶ የቬሂክል ፕሌት ነምበር ኤኤ 089 እንደዚህ ነው ብለን እናስሲሆናል። ሶ ሲዳን ያለኝ የመኪናው ታይፕ ያሪስ ነው። ኦኬ ሶ ማኒፋክቸር የሩ 2017 ነው። ሞዴል የሞተር ነምበሩ እንደዚህ የሚባል ሞተር ነምበር አለኝ። ቻንሲ ነምበሩ እንደዚህ ቻንሲ ነምበር አለኝ። ሶ እዚህ ጋር አንድ ለየት የሚለው ምንድነው ድራይቨሩን እዚሁ ጋር አሳይን ማድረግ ይችላል። ቀደም ድራይቨር ክሬት ያደረግነው ዩዘር እዚህ ጋር ከነስልክ ቁጥሩ ሁሉም ነገር ይመጣልታል። ከፈለገ ለዚህ መኪና የዚህ ድራይቨር ይሄ ነው ብሎ ካሰበ እዚሁ ጋር አሳይን ማድረግ ይችላል። ሶ ፕራይስ በቀን ስንት ብር እንደሚጠብቅ እሱ ጋር እዚህ ጋር ፓስ ማድረግ ይችላል።
ቬሂክል ፎቶ 4 ሳይድ ፎቶ ሪኩዌስት እናደርጋለን። አራቱንም ሳይድ በፊት ከኋላ ከጎን እያለ ሁሉንም ፎቶዎች አፕሎድ ያደርግልናል ማለት ነው። ከዛ የሚያስፈልገን የቬሂክል ላይሰንስ ወይም ደግሞ ሊብሬውን አፕሎድ ያደርግልናል። ከዛ ደግሞ ሶስተኛው ቀን እዚህ ጋር ያስገባልናል ማለት ነው። ቬሂክል ኢንፎርሜሽን ሁሉንም ነገር መሙላቱን ካረጋገጠ በኋላ አፕሎድ ያደርጋል ማለት ነው። ከዛ ይሄም ሲነካው አድ ቬሂክል ሲለው ቬሂክሉ ወደ ሲስተሙ ገብቶ ይጨርሳል ማለት ነው። አሁን 6 ኢሜጆች ስለሆነ ያስገባንለት 6ቱንም ኢሜጅ ተራ በተራ ያስገባቸዋል። ከዛ እዚህ ጋር እንደምታዩት የቬሂክሉ ኢንፎርሜሽን ያሳየናል። ድራይቨሩ ማን እንደሆነ ያሳየናል። ቬሂክሉ አሳይንድ እንደሆነ ያሳየናል። የሞተሩን ኢንፎርሜሽን መቼ እንደተመረተ ሁሉንም ኢንፎርሜሽን እዚህ ላይ ማየት እንችላለን። ከፈለግን ደግሞ ከፍተን ዲቴይሉን እንደዚህ ማየት እንችላለን ማለት ነው። ቅድም ያስገባናቸውን ኢሜጆች እዚህ ጋር ማየት መከታተል እንችላለን። ይሄ ድራይቨር ወጥቶ ቢሆን ወይም ሌላ ድራይቨር አሳይን ማድረግ ብንፈልግ ለዚህ ስራ ለዚህ ቬሂክል እዚህ ጋር ቼንጅ ድራይቨር ብሎ ያሉንን ድራይቨሮች ሊስት ያሳዩናል። እዚህ ጋር አሁን አንድ ድራይቨር ብቻ ክሬት ስላደረገን እሱን ድራይቨር ነው እዚህ ጋር የምናየው ማለት ነው። ይሄኛውን ስነካው የቬሂክል ሊስት ያሳየናል። ቼንጅ አፕዴት ማድረግም እንችላለን ማለት ነው። እዚህ ጋር የድራይቨሮቻችን ኢንፎርሜሽን አሉ ማለት ነው። እዚህኛው ጋር ደግሞ ክሊክ ስናድርገው ምንድነው የሚያሳየን ያሉን ቬሂክሎች የት ቦታ ላይ እንዳሉ ዙም አድርገን ሁሉንም ኢንፎርሜሽኖች ማየት እንችላለን። የት ቦታ ላይ እንደሚገኙ ያሳየናል ማለት ነው። ክሊክ እያደረግን የትኛው መኪና፣ የትኛው ፕሌት፣ የትኛው ድራይቨር እንደሆነ ማየት ማረጋገጥ እንችላለን ማለት ነው። ከዛ በኋላ ደግሞ ጆብ ታብ አለ። ጆብ ታብ ላይ ምንድነው የምናየው የእያንዳንዱ ጆቦች የእያንዳንዱ ጆብ ሊስት እናያለን ማለት ነው። እዚህ ጋር በኮርፖሬቶች ክሬት የተደረገ የጆቦች ኢንፎርሜሽን ሊስት ማየት እንችላለን። ሜቢ አንዱን ጆብ ዲቴይል ማየት ከፈለግን እሱን ጆብ ክሊክ አድርገን ነው ስንት ብር እንደሚከፍል፣ ከየት እስከ የት እንደሆነ፣ ምን አይነት ትሪፕ ዋን ዌይ ነው፣ ቱ ዌይ ትሪፕ ነው፣ ከየት ወዴት ነው የሚሉትን ሁሉንም ኢንፎርሜሽኖች እንደዚህ ማየት ይችላል። አይቶት ከተስማማ እና አፕላይ ማድረግ ከፈለገ አፕላይ ፎር ዲስ ጆብ ይለዋል እና አፕላይ ሲያደርግ ምንድነው የምናሳየው በየትኛው መኪና ለዚህ ጆብ መላክ ትፈልጋለህ የሚል ኢንፎርሜሽን ይጠይቀዋል። ይሄኛውን ቬሂክል ነው አሳይን ማድረግ ፈልገው ካለ ያቺ የሚፈልጋትን ቬሂክል ክሊክ አድርጎ አፕላይ ይለዋል ማለት ነው። አሁን በአንድ ጆብ አፕላይ አድርገናል ማለት ነው። ስለዚህ አሁን ወደ ሆማችን ብንመለስ ፔንዲንግ ጆብ ላይ አንድ አለ። ይሄ ምክንያቱ ምንድነው? አንድ ጆብ አፕላይ አድርገናል።